ኣኽበርካ ህዝቢ ትግራይ ኣብ ውሽጥን ኣብ ወፃእን ትነብር ኩልኹም ኣብ ትግራይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ገለጸ። የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የትግራይ ብሔራዊ ክልል መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ይህ ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ተገልጿል። በ6 ምዕራፍ የተከፈለውና በ44 ገጽ የቀረበው ረቂቅ አዋጅ በአዋጁ መግቢያ ላይ ጠላት የፕሪቶሪያልን ስምምነት በማፍረስ በትግራይ ህዝብ ላይ ሁሉም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና የመንግስት ራሳቸው የመከላከል ተፈጥሯዊና ህጋዊ መብት እንዳለባቸው ተቀምጧል ሲል ተናገረ። በረቂቅ አዋጅ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለት የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚል ረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታው እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታው እንዲፈጽም ይደረጋል ሲል ደንግጓል። በዚህ ረገድ የሰራዊቱ ወይም የመንግስቱ እንቅስቃሴ ማጋለጥ፣ ህገወጥ ጦር መሳሪያዎችን መያዝ፣ ጥይት ርችት መተኮስ እንዲሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በስራትና በገንዘብ ቅጣት የሚያስቀጣ ድርጊት መሆናቸውን ገልጸዋል። በአንቀጽ 29 እስከ 30 በተደነገገው መሰረት በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋም ላይ የሚደርሰውን ጉዳት ከጠላት ጋር በመተባበርና ሚስጥር ማሽሎክ በስራትና በገንዘብ እንደሚያስቀጣ ተገለጸ። ነገር ግን ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይም ሞት ሊያስቀጣ ይችላል ሲል አክሏል። እንዲሁም እንቅስቃሴው በህዝብ ላይ አለመረጋጋት የሚጥር ከሆነ በህግና በህገ መንግስቱ መሰረት ስር ላይ ወይም ባለስልጣን ወይ በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖ ሰፍሯል። እንዲሁም ከውጭ መንግስት ጋር በመተባበር የትግራይ ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም አንድ ድርጊት አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነ ተገልጿል። ይህ አወዛጋቢው ድንግግ ወይም ረቂቅ አዋጅ ሲል ገልጾታል። የጦርና የዘር ማጥፋት ወንጀል በትግራይ ህዝብ ወይም በተወሰነ የትግራይ ማህበረሰብ ላይ ሆን ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠ ወይም በራሱ ለመፈጸም የተንቀሳቀሰ በእድሜ ልክ እስራት ወይም እስከ ሞት በሚደርስ ይቀጣል ሲል ተናገረ። ረቂቁ ህጉ ይህን በተለያየ መንገድ ይገልጻል ሲል አስፍሮ እነዚህም ውስጥ ረሃብ ወይም መድኃኒት እንደ ጦር መሳሪያ መጠቀም ወይም የጥንቃቄ ቅርሶች፣ የአምልኮ ቦታዎች ሆን ተብሎ ማውደም በሞት የሚያስቀጣ ድርጊቶች መካከል ተካተዋል። ሆኖም የመስዋዕትነት ክብር ማሳነስ፣ የተዋጊዎችና የቤተሰቦች ክብር መንካት፣ በተለይም የተደራጀ የሚዲያ እንቅስቃሴ ከሆነ እስከ 15 ዓመት የሚደርስ እስራት እንደሚያስቀጣ የቢቢሲ ዘገባ ያመለክታል። በተጨማሪ በትግራይ ሆነ በትግራይ ውጭ ትግሉን የሚተች ሰው ወደ ትግሉ እንዳይገባ የሚያበረታታና ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት የሚደርስ እስራት እንደሚቀጣ ይገልጻል። በዚህ ምዕራፍ ውስጥ ሌላ የወንጀሎች ዝርዝር ተካተዋል። በተለይም ከ3 እስከ 10 ዓመት የሚደርስ ቅጣት የሚጣልበት በማህበራዊ ውስጥ ሽብር ሊያስከትል የሚችሉ ወሬዎች፣ ሐሰት መረጃ መንዛት ይገኙበታል ሲል አስቀምጧል። አንቀጽ 48 በትግራይ ሰራዊትና በማንኛውም መንገድ ፕሮፓጋንዳ ማካሄድ ወይም ሆን ተብሎ ከጠላት ጋር በመተባበር ሆን ተብሎ እንዲጠቃ ማድረግ፣ የትግራይ ተወላጅ ለጠላት መመልመል እና የትግራይ ጦር እንዲካሄድ ማስነሳት፣ ማበረታታት የእድሜ ልክ እስራት ወይም ሞት የሚያስቀጣ ወንጀል ነው ተብሎ ተቀምጧል። ከዚህ ጋር በተያያዘ ሌላው ሞት የሚያስቀጣ ወንጀል ተቀጣጣይ ፈንጂ ያፈነዳ እና በአደጋ ሰው ከሞተ በህዝብ እና በአካባቢው ላይ ከፍተኛ ውድመት ካደረሰና ከተዛመተ የሚል ይገኙበታል። በተጨማሪም የትግራይ የጸጥታ ኃይል የሚጠቀሙትን ምግብ ወይም ውሃ መመረዝ እስከ 15 ዓመት የሚደርስ እስራት የሚያስቀጣ መሆኑ ተጠቅሷል። ድርጊቱ በሰው ላይም የሞት አደጋ የሚያስከትል ከሆነ የእድሜ ልክ እስራት ወይም የሞት ቅጣት ሊጣልባቸው እንደሚችል ተገልጿል። በተጨማሪ ባራጣና ተዛማጅ ኢኮኖሚ ሴራ፣ ህገወጥ የገንዘብ ዝውውርና መድኃኒት የደበቀ ወይም በተጋነነ ዋጋ የሸጠ እስከ 300 ሺህ ብር ቅጣት ሊጣልባቸው እንደሚችል ይደነገጋል። ከዚህ በተጨማሪ በአዋጅ አንቀጽ 58 ላይ ሰፊ ስፍራ የተሰጠው ጉዳይ ነዳጅን ይመለከታል። ነዳጅ የደበቀ ከዋጋ ቀላቅሎ የሸጠ ወይም ደግሞ ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ የተለያየ የ25 ዓመት እስራት እንዲሁም ከ50 ሺህ እስከ 100 ሺህ ብር ቅጣት ሊደርስበት ይችላል ሲል ደንግጓል። ይህ አዋጅ የጸደቀው
2018 ሰኔ 4 ላይ ነው። እንደምታዩት ይህን ይመስላል። መልካም ቆዩ። በያላችሁበት አዲስ ዜና ይዘን